ከፈረንጆቹ ጃንዋሪ 26 ጀምሮ የተባበሩት መንግስታት ድርጅት ተመድ ከፍተኛ የመፍረስ ስጋት ተጋርጦበታል። ለዚህም ዋና ምክንያት የገጠመው የፋይናንስ ቀውስ ነው። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ዩናይትድ ኔሽንስ ዩኤን ወይም የተባበሩት መንግስታት ድርጅት ተመድ ከፍተኛ የመፍረስ ስጋት ውስጥ እንዳለ አሳስበዋል። በዚህም ምክንያት በ2026 አጋማሽ በዩናይትድ ኔሽንስ በኩል ለሰላም ለማስከበር ለእርዳታና ሌሎች መዋቅራዊ አሰራሮች እንቅፋት እንደሚገጥመው ተናግረው አፋጣኝ ታድሶና የገንዘብ ድጋፍ እንደሚያስፈልገው አሳስበዋል። የተባበሩት መንግስታት አባል ሀገራት የሚጠበቅባቸውን ክፍያ በአግባቡ እንደማይከፍሉ የሚታወቅ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ለ193 አባል ሀገራት ደብዳቤ የጻፉ ሲሆን አባል ሀገራቱም ክፍያቸውን በአግባቡ እንዲከፍሉ ድርጅቱንም ከመፍረስ እንዲታደጉ አሳስበዋል። የተባበሩት መንግስታት ከፍተኛ የፋይናንስ ደጋፊ የነበረችው አሜሪካ በዶናልድ ትራምፕ በኩል ለዩናይትድ ኔሽንስ የምታወጣው የገንዘብ ድጋፍ ከፍተኛ ብክነት መሆኑን በመግለጽ ራሷን ከተባበሩት መንግስታት ማውጣቷን ተከትሎ የመጣ የፋይናንስ ቀውስ ነው። በ2025 መጨረሻ ዩናይትድ ኔሽንስ የፋይናንስ አሰራር ለውጥ ብታደርግም አሁንም ድረስ ከፍተኛ የሆነ የገንዘብ እጥረት እንደገጠመው ገልጿል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ከዚህ አስቀድሞ የፋይናንስ ቀውስ እንዳለ የገለጹ ቢሆንም የዚህኛው ግን እጅግ የከፋ ነው ብለዋል። የተባበሩት መንግስታት በዚሁ አሰራር የሚቀጥል ከሆነ ሰላም ለማስከበር ለእርዳታና ለተለያዩ አገልግሎቶች ከሚያስገባው ይልቅ የሚያወጣው እንደሚበልጥ ሊሆን ነው። የተባበሩት መንግስታት ዩናይትድ ኔሽንስ የአሰራር ቅንነት የሚወሰነው አባል ሀገራቱ የድርሻቸው መዋጮ በአግባቡ የከፈሉ እንደሆነ ነው ሲሉ ተናግረዋል። ሊተገበሩ የታቀዱ ፕሮግራሞች ላይ ገንዘብ ያላወጣ እንደሆነ ለአባል ሀገራቱ እንዲመልስ የሚያስገድደው ህግ በእንቅርት ላይ ጆሮ ደግፍ አይነት እንዲሆን አድርጓል። ያልተቀበልከውን እንድትሰጥ ስትገደድ እንደማለት ነው። አሁን ያለንበትን ሁኔታ እጅግ አጋንኜ ማቅረብ አልፈልግም። ባልተዋጣልን መዋጮ ስራ መስራት አንችልም፣ ያልተቀበልነውም ልንሰጥ አንችልም ሲሉ ገልጸዋል። በዚህም ምክንያት የተባበሩት መንግስታት ድርጅት ብዙ ሚሊዮኖችን ከፍሏል። በዚህም ወር ካልተዋጣልን መዋጮ 227 ሚሊዮን የአሜሪካን ዶላር እንድንከፍል ተገደናል ብለዋል። በደብዳቤያቸውም አባላቱ የሚደርስባቸውን ሙሉ ክፍያ በጊዜው እንዲከፍሉ፣ ይህም ካልሆነ የተመድ የፋይናንስ ህጎችን በጥልቀት ሊመረምሩና ማስተካከያ ሊያደርጉ እንደሚገባ፣ ካልሆነ የከፋ ቀውስ እንደሚሆን በጻፉት ደብዳቤ አሳውቀዋል።